ከትላንት በስቲያ የተመረጠው አዲሱ የካቶሊክ ጳጳስ ገና ከተሰየመበት የጴጥሮስ ዙፋን ላይ በቅጡ ሳይቀመጥ በዓለም ዙሪያ ባሉ ካቶሊካውያን የሴራ ተንታኞችና ፖለቲከኞች እጅግ ከፍተኛ ውዝግቦችን እያስተናገደ ነው። በቀድሞ ስሙ ሮበርት ፍራንሲስ ፕሬቮስት የሚባለው ይህ ሰው ከትላንት በስቲያ ፖፕ ሊዮ 14ኛ ተብሎ በ1.3 ቢሊዮን የካቶሊክ ሕዝብ ላይ በሐዋርያው ጴጥሮስ ሥልጣን ሲሾም ከመቅጽበት ያልተጠበቁ ክስተቶች በዲጂታል ዓለም ላይ መስተናገድ ጀመሩ። ይባስ ብሎ አንዳንዶች ይህ ሰው የካቶሊክ ቤተ ክርስቲያን ዋና ሰው ሊሆን ዘንድ አይገባም፣ ባሳለፈው ታሪኩ ያልከፈለው የወሲብ ቅሌት ዕዳ አለበት ሲሉ የዓለም ካቶሊካውያንን ያስደነገጠ መረጃን አጋርተዋልና እሱ ምንድነው የሚለው እናያለን። በሌላ በኩል ደግሞ የቀድሞ ጳጳስ ከሞተ በኋላ ዓለም ለመጀመሪያ ጊዜ ጥቁር ጳጳስ ከአፍሪካ እናያለን የሚል ሰፊ ግምት በነበራት ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንድም ፎቶ ከቤተ ክርስቲያኒቱ ሹመት ጋር በተገናኘ ለዓለም አጋርቶ ነበርና የዛም ፎቶ እጅግ አወዛጋቢ መልእክትና እውን የካቶሊክ ቤተ ክርስቲያን የጳጳሳት ሹመት እንደ ጥላውና እንደ ስሙ ሃይማኖታዊና መንፈሳዊ ሂደትን የሚያልፍ ነው ወይስ እንደሚታማው ፖለቲካዊና የሥልጣን ሽኩቻ የሞላበት ነው የሚለውን በዛሬው አጭር ቪዲዮአችን እንቃኛለን። ያላችሁት ማራኪ ስቶሪስ ላይ ነውና ቪዲዮውን ሲወዱት ላይክ በማድረግ ሐሳባችሁን በኮሜንት ሳጥኑ ላይ አስፍሩልን። ከ2000 ዓመታት በላይ በሆነው ታሪኳ የካቶሊክ ቤተክርስቲያን ጳጳሳቶቿን ከጣሊያን፣ ከጀርመን ብቻ ከሆነው ሆኖ ከአውሮፓ ልብ ውጪ ያለማንም ዘውዷን ይነካ ዘንዳ አልደፈረም ነበር። ከ2 ሚሊኒየሞች በላይ ከአውሮፓ አናት አልወርድም ወይ ፍንክች ያለው ዘውድ ዛሬ ግን ለመጀመሪያ ጊዜ ከአውሮፓ ጭንቅላት ታጥቷል። የሚሊኒየሞች እውነታ ከትላንት በስቲያ በሮበርት ፍራንሲስ ፕሬቮስት ተደመሰሰ። የጴጥሮስ ዙፋን ላይ የተቀመጠው ብቸኛውና የመጀመሪያው አሜሪካዊ ያለፈው ጳጳስ ፖፕ ፍራንሲስ የጤና ሁኔታው እያሽቆለቆለ ሲመጣ የ120 ካርዲናሎች ስብሰባ በሲስቲን ቻፕል ተገናኘ። ለመጀመሪያ ጊዜ ጥቁር ጳጳስ ሊመረጥ ይችላል እያለች ዓለም በአፍሪካ ተወዳዳሪዎች ላይ ተወራረደች። ጣሊያኖች ግን ዙፋኑን ወደ ቤቱ ለመመለስ እየተንሸኳሸኩ ነበር። ቢሆንም ፕሬቮስት የአይን ማረፊያ አልነበረም። በብዙዎች መላምት ራሱ አልተገመተም። ነገር ግን ሌሎች የሌላቸው አንድ ነገር ነበረው። ሰውየው ማንንም አላስቀየመም። እንደ ላቲን አሜሪካዊ ይናገራል፣ እንደ ሃይማኖት ምሁር ያስባል፣ እንደ ቀድሞ የቺካጎ ፓስተር ፈገግ ይላልና እሱ በሹክቻና ፉክክር በተሞላው ቤተ ክርስቲያን ውስጥ ብቸኛው ጠላት አልባው ሰው ከጴጥሮስ ዙፋን አዋዶ ሰፍቶታል። 6 ዙር የድምፅ ስብሰባ ተካሄደ። 6ቱም ላይ ጥቁሩ ጢስ ጤሰ። ያም ጥቁር ጢስ የተመረጠ ሰው አለመኖሩን ለዓለም የሚናገር ምልክት ነበር። በሰባተኛው ግን ካቶሊክ ጳጳስ አገኘው ስትል ነጩ ጢስ ተናገረ። ያም ነጭ ጢስ ለመጀመሪያ ጊዜ አውሮፓዊ ላልሆነ ሰው ጤሰ። ያም ሰው አሜሪካዊው ሮበርት ፍራንሲስ ፕሬቮስት ነበር። ብዙዎች ግን እየጠየቁ ነው፣ ለቅሌቶች፣ ለሜጋ አብያተ ክርስቲያናትና እየቀነሰባት ላለው ካቶሊክ ሕዝብ መኖሪያ የሆነችው ዩናይትድ ስቴትስ አሁን ከ1.3 ቢሊዮን በላይ ለሆነው የዓለም ካቶሊክ ሕዝብ በመንፈሳዊነት ጭንብል አናቱ ላይ ተቀምጣለች ወይ? ይህ ለአሜሪካ የሞራል ቁጥጥር ማሳያ ነው ወይ? ወይስ እየጠፉ ላሉት ምዕራባዊ ቤተ ክርስቲያን የማዳን ተልእኮ? እውን ሊዮ 14ኛ የሆነው ፕሬቮስት የተመረጠው በትህትናው ነው ወይስ በፓስፖርቱ ምክንያት? ታዲያ ዓለም የአዲሱን ጳጳስ ሊዮ 14ኛን ሹመት በቅጡ ማክበር ሳትጀምር የሴራ ተንታኞች ይህ ሰው የወሲብ ቅሌቶችን ያስተናገደ ባለጨለማ ታሪክ ነው ሲሉ የተለያዩ መረጃዎችን እየበተኑ ነው። ጳጳሱ አንዲት ሴት ላይ የወሲብ ጥቃት አድርሷል ሲሉ የትላንት መዝገቡን እየገለጡ ነው። ይህ ሰው ሊዮ 14ኛ ከጳጳስነቱ በፊት በቺካጎ
አባ ፕሬቮስት በመባል ይታወቅ የነበረ ሲሆን በምክር አገልግሎት አማኞችን በመርዳት ያገለግል ነበር። ታዲያ በወቅቱ አንዲት ሴት በእነዚያ የምክር ክፍለ ጊዜያት ውስጥ በአንዱ አባ ፕሬቮስት የዛሬው ሊዮ 14ኛ መስመር አልፈው ማይገባ ነገር አርገውኛል ስትል ተናግራ ነበር። ሙሉ ዝርዝሩ ባይታወቅም በወቅቱ ነገሩን ለቤተ ክርስቲያኒቱ ይፋ ከማድረግ ይልቅ ከስር የነበሩት ጉዳዩን አፍነው እንዳቆዩት የሴራ ተንታኞች እየተናገሩ ነው። ታሪኩ ለዓመታት ተቀበረና ከትላንት በስቲያ ልክ ሰውየው የጵጵስና ዘውዳቸውን እንደደፉ የድሮ ስሞታዎችና ሹክሹክታዎች ጋር ሲወጡ ቤተ ክርስቲያኒቱ ለምን ዝም ለማለት እንደመረጠች ብዙዎች እየጠየቁ ነበር። የተከፈተ መዝገብ እንጂ በይፋ የመጣች ሴት የለችምና አንዳንዶች ጳጳሱ አሜሪካዊ በመሆኑ ብቻ የተከፈተ ጥቃት ነው ሲሉ፣ ሌሎች ደግሞ ቤተ ክርስቲያኒቱ አሁንም ሆዷ መቃብር ነው እያሉ ይገኛሉ። ከወዲህ ደግሞ ካቶሊክ ጳጳሷን ከማውቋ ከቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንድ እጅግ የማይገመትና አስገራሚ ፎቶን ከማህበራዊ ሚዲያ አጋራ። በእውነቱ አንድ ፎቶ ብቻ ነበረ፣ ግና እንደ ሰደድ እሳት የኢንተርኔት ዓለምን ጫካ አቀጣጠለ። ፎቶው ኤአይ ጀነሬትድ ሲሆን ዶናልድ ትራምፕ የጵጵስና ካባ ደርቧል። ፈገግ አላለም፣ አልቀለደም። ልክ የንግስና ዘውድ ሊደፋ እንደተዘጋጀ ልዑል ፊቱ ቁም ነገረኛ ነበር። ዶናልድ ትራምፕ ምን ለማለት እንደፈለገ ለብዙዎች ግልጽ አልነበረም። እስከ ትላንት በስቲያ መልእክቱ አወዛጋቢ ነበር። ሰዎች ጠየቁ፣ የፕሮቴስታንት እምነት ተከታዩ ዶናልድ ትራምፕ በካቶሊክ ቤተ ክርስቲያን እያፌዘ ነበር ወይስ ዓለም ስላላወቀው አዲሱ ጳጳስ የሆነ ነገር ለመናገር እየሞከረ ነበር? ብዙዎችም ጠየቁ፣ ግን እንዴት ሊሆን ይችላል? አሜሪካ እጇ የሌለው የት ነው? የአሜሪካ እጆችስ ብዛታቸው ስንት ነው? እውን በቁጥር ይገደባል ወይ? አሜሪካ ስንት ነች? አሜሪካ ምንድን ነች? ምክንያቱም አዲሱ ጳጳስ ሊዮ 14ኛ የካቶሊክ ቤተ ክርስቲያንን ለመምራት የመጀመሪያው አሜሪካዊ ናቸው። እናም አንዳንድ ሰዎች በተለይም የትራምፕ ደጋፊዎች ከወግ አጥባቂ አሜሪካዊ መሪዎች ጋር በቅርብ ግንኙነት እንዳላቸው ቢያምኑም በመካከላቸው ምንም ይፋዊ ግንኙነት ግን የለም። ነገር ግን ወሬዎች እንደሚናገሩት የሊዮ ሹመት እንደሚታየው ሃይማኖታዊና ቅዱስ ብቻ አልነበረም። ይልቅስ የጠቅላላው ዓለም እርምጃ ላይ ታላቅ ተጽዕኖ ያለው ፖለቲካዊ ነበር። አእምሮ ላለው ሰው የትራምፕ ፎቶ መልእክቱ አንድ ነው። እሱም የካቶሊክ ቤተ ክርስቲያን አሁን የኛ ነች፣ በቁጥጥራችን ስር ነች የሚል ነው። በዓለም ዙሪያ ያሉ ካቶሊኮችም ራሳቸውን እየጠየቁ ነው። አሁን ጳጳስ መረጥን ወይስ ድብቅ ፕሬዝዳንት? ትራምፕ ግን ፎቶውን በጭራሽ አላብራሩም። ፖፕ ሊዮም ምላሽ አልሰጡበትም። ትርጓሜው ግን እንዲህ ነው። አንደኛው ሰው በቫቲካን አንጋሽ በረንዳ ላይ፣ ሌላኛው ሰው ደግሞ በዲጂታል መሰዊያ ላይ ቆመ። ዓለም የትኛው ጳጳስ ይበልጥ ጉልበታም እንደሆነ የለየች አትመስልም። ጥያቄው ትራምፕ እንዴት አወቁ? ይህ ሁሉ እንደሚሆን አሜሪካዊው እንደሚመረጥ እንዴት ገባቸው? በቫቲካን ውስጥ የሆነ ሰው ነገራቸው ወይስ ምርጫው ከዩናይትድ ስቴትስ ጥቅሞች ምክንያት ተጭበርብሯል? የተገለጸ ነገር የለም። ታዲያ ይህ ፎቶ አጋጣሚ፣ ትንቢት ወይስ መልእክት? መልሱን ለእናንተ ልተወው። የፖፕ ሊዮ 14ኛ ምርጫ ፈጣን ቢሆንም ቀላል ግን አልነበረም። እያንዳንዱ ጳጳስ በድብቅ ውድድር ውስጥ ያለ እጩ ነው። ለዘመናት ቫቲካን የካቶሊካዊነት ማዕከልና የሥልጣን ሽኩቻ ምሽግ ሆናለች። ልክ እንደ ዓለማዊ ሥርዓት ጥምረት ይመሠረታል፣ ክህደቶች ይገለጣሉ እና ከጀርባ ያለው የሴራ ሹክሹክታ ከቤተ ክርስቲያኒቱ ከሚሰሙ ጸሎቶች የበለጠ ያስተጋባል። የፕሬቮስት ሹመት ዜና ሲሰራጭ የሚጓጉት ምዕመናን ብቻ አልነበሩም። ይልቅስ ከቫቲካን ግዙፍ በሮች ጀርባ ድምፅ አልባ ጦርነት ቀድሞውኑ እየተካሄደ ነበርና የድሮ የአውሮፓ ኃይሎች፣ የአዲሱ ዓለም ምኞቶችና ከምዕራቡ የሚደርሰው ጫና ሁሉም እርስ በእርስ እየተፋጠጡ ነበር። ብዙዎች ምርጫውን እንደ ዕጣ ፈንታ ሳይሆን እንደ መጠቀሚያ አድርገው ይመለከቱታል።
የሊዮ 14ኛ ምርጫ ቤተ ክርስቲያን ካሁን በኋላ ከሃይማኖት ይልቅ ስልጣንን በሚያመልኩ እጆች መግባቷን ያስረግጣል እያሉ ነው። ምክንያቱም ቫቲካን ሃይማኖታዊ ተቋም ብቻ ሳትሆን ሁነኛ ጂኦፖለቲካዊ ተጫዋች ነችና እያንዳንዱ ጳጳስ ሁለት ጌቶችን ያገለግላል፣ ክርስቶስንና የተቀመጠበትን ዙፋን። ከፖፕ ጆን ፖል ዳግማዊ እስከ ፍራንሲስ ድረስ ያሉት ጳጳሳት ለአውሮፓ ፖለቲካ በነበራቸው አድሎ ስሞታ ሲቀርብባቸው፣ አዲሱ ሊዮ 14ኛ ከባለጊዜው አሜሪካ የፖለቲካ ኃይሎች ጋር ያለው ትስስር ግና በቅጡ ሳይቀመጥ ጥያቄ እያስነሳበት ዓለም እውን ሊዮ 14ኛ ማን ነው? ጀርባውስ ምንድን ነው? እያለች ትገኛለች። ውድ የማራኪ ስቶሪስ ቤተሰቦች በሌላ የማራኪ ስቶሪስ ማራኪ ታሪክ እስክንገናኝ መልካሙን ሁሉ እንመኛለን።